ፍጹም ሰው ነኝ ያለው ሮናልዶ የትራምፕን ግብዣ ተቀበለ። በአሜሪካ ዋይት ሃውስም ተገኝቷል። ለጆርጂኒያ የቀረበው የጋብቻ ጥያቄም በዝርዝር የወጣ መረጃ አለ። ይህንም ዜና ይዘናል። ዛሬ 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዙ ተገለጸ። ጫማውን ሰቀለ። የብራዚል ኮከብ ፈርናንዲኒሆ በ40 ዓመቱ የእግር ኳስ ሕይወቱን አጠናቀቀ። በዛሬው ዜናችን ተጠናክሯል። ቻናላችንን ሰብስክራይብ በማድረግ ላይክ እና ሼር በማድረግ አብራችሁን ቆዩ። ለአዲስ ኒውስ አዲስ ሆናችሁ ሁሉ ቶሎ ተቀላቀሉ። ትኩስና ወቅታዊ ዜናዎችን ያገኛሉ። አዲስ ኒውስ። ፍጹም ሰው ነኝ ያለው ሮናልዶ የትራምፕን ግብዣ ተቀበለ። በአሜሪካ ዋይት ሃውስም ተገኝቷል። ለጆርጂኒያ የቀረበው የጋብቻ ጥያቄም በዝርዝር የወጣ መረጃ አለ። ይህንም ዜና ይዘናል። በዓለም ላይ እንደኔ ዝነኛ የለም። ቤካም ፊቱ እንጂ ሌላ ልዩ ነገር የለውም። የዓለማችን ታላቁ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ ከፒተርስ ሞርጋን ጋር በቅርቡ ባደረገው ቃለ ምልልስ ላይ ስለ ራሱ ፍጹምነትና ዝና ያለውን እምነት ገልጿል። ሮናልዶ በዓለም ላይ እንደኔ ዝነኛ የሆነ ሰው የለም ብሏል። ስለ ታዋቂው የእግር ኳስ ተጫዋች ዴቪድ ቤካም ሲናገር ደግሞ ፊቱ እንጂ ሌላው እንደ ማንኛውም ሰው ነው፣ ልዩ ነገር የለውም። እኔ ግን ምንም እንከን የሌለብኝ ሰው ነኝ። እንደኔ ያለ መልከ መልካም ሰውም የለም በማለት ተናግሯል። ሮናልዶ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ ትልቅ ተስፋ እንዳለውና ዓለምን መለወጥ ከሚችሉ መሪዎች አንዱ እንደሆኑ በመግለጽ አንድ ቀን ባገኛቸው ደስ ይለኛል ብለው ነበር። እንዳለውም በቅርቡ የሳውዲ አረቢያ ልዑል ሙሐመድ ቢን ሰልማን ጋር በመሆን ወደ ዋሽንግተን ዲሲ በመጓዝ ትራምፕን አግኝተዋል። ትራምፕ በበኩላቸው ልጄ ሮናልዶን በጣም ይወደዋል፣ ዛሬ እዚህ በአካል በማግኘቱ ደስ ይለዋል ሲሉ ገልጸዋል። እኔም እንዲመጣ አድርጌዋለሁም ብለዋል። ሮናልዶም ለራት ግብዣው ትራምፕንና ፕሬዝዳንት ትራምፕ እኔንና ባለቤቴ ጆርጂኒያን እዚህ ስለጋበዙን በጣም እናመሰግናለን ብለዋል። ዛሬ 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዙ ተገለጸ። የጤና ሚኒስትር ዶክተር መቅደስ ዳባ በዛሬው ዕለት ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን አስታውቀዋል። በዛሬው ዕለት 5 የላቦራቶሪ ምርመራዎች የተካሄደ ሲሆን 2 ሰው በቫይረሱ መያዙን 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ 6 ሰዎች ላይ መገኘቱ በላቦራቶሪ ተረጋግጧል። የጤና ሚኒስቴር አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጠው 3 ሰዎች ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸውን ገልጸዋል። ቫይረሱ እንደተገኘባቸው የተገለጹ 3 ተጠርጣሪዎች ሕይወታቸው ማለፉ ይታወሳል። አዲስ መረጃ ሲኖረን የምናቀርብላችሁ ይሆናል። ጫማውን ሰቀለ። የብራዚል ኮከብ ፈርናንዲኒሆ በ40 ዓመቱ የእግር ኳስ ሕይወቱን አጠናቀቀ። አሁን መጫወት ደክሞኛል፣ የቻልኩትን ሁሉ አሳክቻለሁ። የቀድሞ የማንቸስተር ሲቲ እና የብራዚል ብሔራዊ ቡድን አማካኝ ተጫዋች ፈርናንዲኒሆ በ40 ዓመቱ ከእግር ኳስ የመሰናበቱን ውሳኔ በይፋ አስታውቋል። የጡረታ ምክንያት ደግሞ የእግር ኳስ ጫማውን መስቀሉን ሲገልጽ አሁን መጫወት ደክሞኛል ብለዋል። በተጨማሪም በእግር ኳስ ከዚህ በኋላ የሚያነሳሳኝ ነገር የለም፣ የቻልኩትን ሁሉ አሳክቻለሁ በማለት ሙሉ እርካታ እንደተሰማው ገልጸዋል። ፈርናንዲኒሆ ያሳካቸው ዋንጫዎች ብራዚላዊው ኮከብ ተጫዋችነት ሕይወቱ እጅግ አስደናቂ የሆነ ስኬት አስመዝግቧል። በጠቅላላው የኳስ ሕይወቱ 30 ዋንጫዎችን አሳክቷል። ከነዚህ ውስጥ 5 የፕሪሚየር ሊግ ዋንጫዎችን ከማንቸስተር ሲቲ ጋር ማንሳት ችለዋል። እንግሊዝ ውስጥ ጥቁር ኮከብ ለማየት ዝግጁ አይደሉም። ኢያን ራይት ከባድ ውንጀላ በፕሪሚየር ሊጉና በእንግሊዝ ሚዲያዎች ላይ ሰነዘረ። ቤሊንግሃም የሚጠላው ጥቁር ስኬታማና በራስ መተማመን ያለው በመሆኑ ነው አለ። በእንግሊዝ እግር ኳስ ታዋቂው የቀድሞ ተጫዋች ኢያን ራይት የእንግሊዝ መገናኛ ብዙሃን ወይንም ሚዲያዎች በአሁኑ የእንግሊዝ ብሔራዊ ቡድን ኮከብ ጁድ ቤሊንግሃም ላይ
ፍትሃዊ ያልሆነ አመለካከት እንዳላቸው በመግለጽ ጠንከር ያለ ወቀሳ አቅርበዋል። ራይት ሚዲያዎች ፍትሃዊ አይደሉም ሲል በመውቀሱ የእንግሊዝ ብሔራዊ ቡድን ውስጥ ጥቁር ኮከብ ተጫዋቾች ለመመልከት ዝግጁ አይደሉም የሚል የከፋ ክስ ሰንዝረዋል። በዚህ ምክንያት ጁድ ቤሊንግሃም ጥቁር ስኬታማና በራስ መተማመን ያላቸው ተጫዋቾች ስለሆኑ ነው ሲል የቀድሞ ኮከብ አብራርተዋል። ትሁትና በራስ መተማመን ያለው ኢያን ራይት በንጽጽር ሲያቀርብ ኒጎሎ ካንቴ ጥቁር ነገር ግን ትሁትና አንገቱን የደፋ በመሆኑ ሁሉም ይወደዋል ሲል ተናግሯል። ነገር ግን እንደ ቤሊንግሃም እና ፖግባ አይነት በራስ መተማመን ያላቸው ጥቁር ተጫዋቾች ተወዳጅነት እንደማያገኙ ገልጸዋል። ራይት ቤሊንግሃም በራስ መተማመን ያለው እና ትዕቢተኛ የሚመስል ጥቁር ተጫዋች ስለሚመስል አንዳንድ ሰዎች ያስፈራቸዋል በማለት ሚዲያዎች በቤሊንግሃም ላይ የሚያሳዩትን አሉታዊ አመለካከት በዘር ላይ የተመሰረተ መሆኑን አስረድተዋል። የሪፖርተሩን ስም ጠርቶ መውቀስ ራይት የዴሊ ሜል ሪፖርተር ክራይግ ሆፕን ስም ጠርቶ በመተቸት እሱ ቤሊንግሃም የሚያደርገውን ነገር ጥቁር ያደርጋል ብሎ መቀበል አይችልም ብለዋል። ራይት ጁድ ቤሊንግሃምን እንዳነጋገረው በመግለጽ ዝግጁ ሁን ብዬ መልእክት ልኬለታለሁ ለምኑ ብሎ መልሶልኝ እኔም ስማኝ ከጎን ነኝ ብዬዋለሁ ሲል ከወጣቱ ኮከብ ጋር ያደረገውን ንግግር አጋርቷል። ስለተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ